ሰላም እንዴት ናችሁ? በድጋሚ በቻፕተር 4 ተገናኝተናል። ዛሬ ቻፕተር 4 ላይ የምናየው ክሬቲንግ ቢልዲንግ ኮምፖነንት ነው። ስለዚህ ቢልዲንግ ሊያስብሉት የሚችሉትን ኮምፖነንቶች ወይም ኤሌመንቶች መስራት እንዴት ሬቪት ላይ መስራት እንደምንችል እናያለን። ቤዚክ የምለው ቻፕተር ነው ይሄኛው ቻፕተር ሞዴሊንግ ላይ ስለሚያተኩር ማለት ነው። ስለዚህ ሞዴሊንግን ለመስራት ይሄን ቻፕተር በደንብ ተከታተሉኝ። በሶስት የተለያዩ ቪዲዮ በሶስት ፓርቶች ከፋፍዬ ለማዘጋጀት ነው ያሰብኩት። ምክንያቱም ዎል ኤንድ ፓርቲሽን ይላል 4.1 እንደምታዩት ፕሮግራማችን። ስለዚህ ዎል ኤንድ ፓርቲሽን እንዴት መስራት እንደምንችል፣ ዎል ታይፖችን እንዴት ክሬት ማድረግ እንደምንችል፣ እንዴት ሞዲፋይ ማድረግ እንደምንችል፣ ዘንድ ደግሞ ፓርቲሽን ዎሎች ሲሆኑ እንዴት መስራት እንደምንችል፣ እንዴት ሞዲፋይ ማድረግ እንደምንችል የመጀመሪያው ላይ እናያለን። ሁለተኛው ላይ ደግሞ ዶር ኤንድ ዊንዶዎች አሉ። ኤሌመንቶች እንደመሆናቸው መጠን ዶር ኤንድ ዊንዶዎችን እንዴት ኢንሰርት ማድረግ እንችላለን፣ ከዛ እንዴት ሞዲፋይ ማድረግ እንችላለን። ዊንዶዎችን ደግሞ እንዴት አንደርስታንድ ማድረግ እንችላለን። ፋሚሊ ስለሆነ ስለ ፋሚሊ የመጀመሪያው ቪዲዮ ላይ ነግሬያችኋለሁ። ሞዴሊንግ ፓርት ይኖረዋል፣ ሬቪት ፋሚሊ ፓርት ይኖረዋል። ፋሚሊ የምንላቸው ሞዴል ስንሰራ ለሞዴሉ የሚጠቅሙ ኮምፖነንቶችን የምንሰራበት ፓርት ነው ማለት ነው፣ የሬቪት ፓርት። ስለዚህ እነዛ ፋሚሊዎች ዶር ሊሆኑ ይችላሉ፣ ዊንዶ ሊሆኑ ይችላሉ፣ ፈርኒቸር ሊሆኑ ይችላሉ፣ የተለያዩ ኤሌመንቶች ሊኖሩ ይችላሉ። ስለዚህ እነሱን እንዴት አንደርስታንድ ማድረግ እንችላለን እና እነሱን ታይፖች እናያለን በሁለተኛው ፓርት ላይ። ደግሞ በሶስተኛው ፓርት ላይ ደግሞ ሩፍ ኤንድ ሴሊንግ፣ ሩፍ ጣራችንን እና ሴሊንግ ኮርኒሶቻችንን እንዴት አድርገን ክሬት ማድረግ እንችላለን፣ እንዴት አድርገን ዲዛይን ማድረግ እንችላለን። ሲቀጥል ደግሞ ዲፍረንት ታይፕ ስላላቸው እነሱን ታይፖች እንዴት ማድረገን መስራት እንችላለን የሚለውን እናያለን። ለዚህ ቻፕተር የሚሆን አንድ ፒዲኤፍ አዘጋጅቼላችኋለሁ። እሱም ፒዲኤፍ እዛው ቻናሉ ላይ ታገኙታላችሁ። እሱን አውርዳችሁ በሱ መሰረት መለማመድ ትችላላችሁ ማለት ነው። ፒዲኤፉ ይሄን ነው። ስለዚህ እዚህ ላይ እንደምታዩት ዲፈረንት ታይፕስ ኦፍ ዎሎች አሉ፣ ከርቭድም ጨምሮ ማለት ነው። እነዚህን ከነ ሃቾቻቸው እንዴት መስራት እንደምንችል እናያለን። የተለያዩ ዲፍረንት ሃቾች አሉ እዚህ ጋር እንደምታዩቸው። እንደገና ደግሞ ሶሊድ የሆኑ አሉ፣ ዘን ሰም ዳይሜንሽኖችም አሉ። ስለዚህ በትንሹ ሲምፕል የሆነ ነገር ሞዴል አድርገን እናያለን ማለት ነው። በዛውም ዲፍረንት ታይፕስ ኦፍ ዎሎችን እንዴት ሞዲፋይ ማድረግ እንደምንችል ማየት እንችላለን ማለት ነው። ስለዚህ ተከታተሉኝ። ያው በመጀመሪያው ላይ እንደምናደርገው ሬቪታችንን እንከፍታለን። ሬቪትን ከከፈትን በኋላ ያው ከዋናው ኢንተርፌስ ስራችንን እንጀምራለን ማለት ነው። ቻፕተር 3 ላይ ያልገባችሁ ግልጽ ያልሆነላችሁ ነገር ካለ ቴሌግራም ግሩፕ ላይ የገባችሁ ኖርማል ኬፕ ዲዛይን የሚለው ቴሌግራም ግሩፕ ላይ የገባችሁ ኮንታክት ልታደርጉን ትችላላችሁ። ከዛ ውጪ ደግሞ ፐርሰናል የሆነ አካውንታችንም እዛው ላይ ስላለ ቀጥታ ቴክስት አድርጋችሁ ኮንታክት ልታደርጉን ትችላላችሁ ማለት ነው። ወደ ቻፕተር 4 ወደ ዛሬው ሌሰን ስንገባ መጀመሪያ ላይ የምናየው ዎል ታይፖችን እናያለን። ስለዚህ እነሱን እንዴት ክሬት ማድረግ እንችላለን፣ እንዴት ሞዲፋይ ማድረግ እንችላለን የሚለውን ነገር አንድ በአንድ እናያለን ማለት ነው። ስለዚህ ያው እስከዛሬ እንዳየነው ዎል የምንለው አርኪቴክቸር ውስጥ መጀመሪያ ላይ ያለው ፓርት ነው። ስለዚህ ዎል እንላለን። ከዚህ ቀደም ባለው ቪዲዮ በተወሰነ መልኩ ስለዚህ ፓርት ስለ ዎል ታይፖች ሬቪት በዲፎልት የሚሰጠን ዎል ታይፖች የተወሰነውን አይተናል። ስለዚህ እሱ ላይ የተወሰነ እንመለሳለን ማለት ነው። ስለዚህ ብዙ አይነት ታይፖች አሉ። ከዚህ ውስጥ እንዴት አድርገን ሞዲፋይ እንደምናደርግ እናያለን ማለት ነው። ለምሳሌ አሁን ላይ ጀነሪክ 200 ሚሊ ሜትር ነው የሚለኝ። ስለዚህ 20 ሳንቲም የሆነ ጀነሪክ የሆነ ዎል ነው ማለት ነው የሚሰራልኝ። ከዛ በፊት ዩኒት አላስተካከልኩም። ስለዚህ ዩኒት ለማስተካከል ዩኤን ብዬ ከኪወርድ ላይ እጽፋለሁ።
ዩኤን ብዬ ጽፋለሁ ከኪቦርድ ላይ ሌንግዙ ላይ መጥቼ ሴንቲሜትር አደርገዋለሁ። ስለዚህ ዩኒቴን ካስተካከልኩኝ በኋላ ወደ ዎል መስራታችን እንመለሳለን። እዚህ ጋር ቶፕ ኮንስትሬንት አንኮኔክትድ የሚለውን ሌቭል 2 ላይ አደርገዋለሁ። ዎሉ እንዲሰራልኝ የምፈልገው ከሌቭል 1 እስከ ሌቭል 2 ብቻ ስለሆነ ማለት ነው። ስለዚህ እሱን ካስተካከልኩኝ በኋላ ለምሳሌ ልክ ፒዲኤፋችን ላይ እንዳለው ከዚህ ጋር እስከዚህ ጋር ድረስ 15 ሜትር ከ28 ሳንቲም ነው ይለኛል። ስለዚህ 15 ሜትር ከ28 ሳንቲም የሆነ 50 ቲክነስ ያለው ወይም 50 ውፍረት ያለው ዎል እሰራለሁ ማለት ነው። ስለዚህ እሱን ለመስራት ምንድነው ማደርገው? እዚህ ጋር እመጣለሁ። የመጀመሪያው ዎል ታይፔን ማስተካከል እችላለሁ ቀድሜ ማለት ነው። ግን ዲፍረንሱን እንድታዩት እዚሁ ላይ ያሳያችኋለሁ ማለት ነው። ለምሳሌ አሁን እየሰራው ያለው 20 ሳንቲም ቲክነስ ያለው ነው። ስለዚህ 15 28 ነው የተባልኩት። ስለዚህ 15 28 ብዬ ጽፍለታለሁ። ስለዚህ ዎሉን ይሰራልኛል ማለት ነው። ከዛ ከኪቦርዳችሁ ላይ ስኬፕን ትነኩና ትወጣላችሁ ከኮማንዱ። ስለዚህ መሀል አካባቢ ላድርጋት። አሁን ከዛኛው ጋር ልዩነቱ ምንድነው? የመጀመሪያው ቲክነሱ ይለያል አይደል? ቲክነሱ ይሄኛው ስንለካው ልክ እዚህ ጋር አሁን ከሴንተር ነው እየለካብኝ ያለው ዳይሜንሽኑን ማለት ነው። ይሄን ለማስተካከል ምንድነው ማድረገው? እዚህ ጋር ዎል ሴንተር ላይ ነው የሚል አለ። ዎል ባይ ፌስ አደርገዋለሁ ማለት ነው። ስለዚህ ዎል ፌስ ካደረኩት በኋላ ይሄንን ዎል ፌሱን መለካት እችላለሁ ማለት ነው። ስለዚህ 20 ሳንቲም ነው ይለኛል። ስለዚህ 20 ሳንቲም ሳይሆን የምንሰራው 50 ሳንቲም የሆነ ዴፕዝ ነው። በዛ ላይ እንደዚህ አይነት ሀች አለው ማለት ነው። ስለዚህ እሱን ለመስራት ምንድነው የምናደርገው? ይሄንን ዎል ካስቀመጥን በኋላ የዚህኛውን ዎል ዳይሜንሽን ኦልሬዲ ማወቅ እችላለሁ። ስለዚህ 15 28 የሚለውን አምጥቼዋለሁ። ስለዚህ ይሄንን ዎል 50 ሳንቲም ዴፕዝ እንዲኖረው እንዴት ነው የምናደርገው? ይሄኛውን ዎል ከመረጥኩ በኋላ ኤዲት ታይፕ እለዋለሁ። ስለዚህ ኤዲት ታይፕ እላለሁ። ኤዲት ታይፕ ካደረኩት በኋላ አሁን እዚህ ላይ ኤዲት የማደርገው ነገር በሙሉ ከዚህ በፊት 20 ሳንቲም ዴፕዝ ያላቸው ዎሎች የሰራሁበት በሙሉ 20 ሳንቲም 30 ካደረኩት 30 ሳንቲም ይሆናል። 40 ካደረኩት 40 ሳንቲም ይሆናል። እንደዛ እንዲሆንብኝ አልፈልግም። ይሄኛው ዎል ብቻውን 50 ሳንቲም እንዲሆን ነው የምፈልገው። ስለዚህ እሱን ለማድረግ ዱፕሊኬት እለዋለሁ ማለት ነው። የነበረውን ፕሮፐርቲ እንዳለ ይዞ ዱፕሊኬት እንዲያደርግልኝ ማለት ነው። ስለዚህ ዱፕሊኬት ካልኩት በኋላ እዚህ ጋር 200 ኤምኤም የሚለውን 2 የምትለውን አጥፍቼ 500 ኤምኤም አደርገዋለሁ ማለት ነው። ስለዚህ ይሄ ባለ 50 ሳንቲም እንደሆነ እዛው ላይ አገኘዋለሁ ማለት ነው። ስለዚህ ኦኬ እለዋለሁ። ከዛ ኤዲት እለውና እዚህ ጋር 20 ሳንቲም የሚለውን 50 ሳንቲም ብዬ ጽፍለትና ኦኬ እለዋለሁ። ከዛ አፕላይ ብዬ ኦኬ እለዋለሁ። ስለዚህ 50 ሳንቲም ዴፕዝ ያለው ዎል ሰራው ማለት ነው። ስለዚህ የበፊቱ 20 ሳንቲሙ እንዳልተነካ ለማየት ዎል ላይ መጥቼ ክሊክ ሳደርግ ጀነሪክ 200 የምትለዋ አለች። ጀነሪክ 500 ኤምኤም የምትለዋን ደግሞ እኔ ክሬት ያደረግኳት ናት ማለት ነው። ስለዚህ ይሄን ነገር በዚህ መልኩ ክሬት ማድረግ ትችላላችሁ ማለት ነው። ሀቹን እንዴት ነው የምናመጣው? ራይት ክሊክ ነክተን በመጀመሪያ ሁሉም ዎል አንድ አይነት ሀች እንዲኖረው ከፈለጋችሁ ልክ ኪቦርዳችሁ ላይ ቪቪ ብላችሁ ትነኩና ይሄኛው ዊንዶ ይከፍትላችኋል። ይሄ የምናደርገው ምንድነው? ቪዚቢሊቲ ስለሆነ ነው ቪቪ ብዬ ነካሁት። ቪዚቢሊቲ እና ግራፊክስ ኦቨርራይድን የምናስተካክልበት ቦታ ነው። ስለዚህ እዚህ ላይ ደብሊው ብላችሁ ብትነኩ ዎሎች ላይ ይወስዳችኋል። ስለዚህ ዎሎች ላይ ሄዳችሁ ሀቻችሁን እዚህ ጋር ባክግራውንድ ወይም ፎርግራውንድ ሀቻችሁን ማስተካከል ትችላላችሁ ማለት ነው። ይሄ ግን ሁሉም ዎል አንድ አይነት ሀች እንዲኖረው ስትፈልጉ ነው። ሁሉም ዎል የሚባል ታይፕ ራይቬት ባይ ዲፎልት ሁሉንም ዎል እንደዚህ ያደርጓል ማለት ነው። አሁን ግን በእኛ ኬዝ የተለያየ ስለሆነ ያላቸው ይሄኛውን ለማስተካከል ራይት ነክቼ ኦቨርራይድ ግራፊክስ ኢን ቪው እለዋለሁ። እዚህ ቪው ላይ በኤለመንት ኤዲት ማድረግ እችላለሁ ማለት ነው። ስለዚህ በኤለመንት ኤዲት አድርገዋለሁ። ሰርፌስ ፓተርን አለን፣ ከት ፓተርን አለን። ስለዚህ አሁን ይሄንን ዎል በፍሎር ፕላን ከሆነ የማየው ሜትር ከ20 ላይ ተቆርጦ ወይም ሴክሽን ተደርጎ ነው እያየሁት ያለሁት። ስለዚህ እሱን ለማየት ስለ ፍሎር ፕላን ማግኘት ከፈለጋችሁ ዩቲዩብ ቻናላችን ላይ ስለ ፍሎር ፕላን ምን ማለት እንደሆነ ኤቭሪቲንግ አለ። እዛ ላይ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። ከት ፓተርኑን ባክግራውንዱን ወይ ፎሪግራውንዱን አንዱን በተሰጠን ፓተርን አፕላይ አደርገዋለሁ ማለት ነው። ስለዚህ ይሄኛው ልክ
እዚህ ላይ ብንመለስ ከዚህ ጋር አንድ አይነት የሆነ ፓተርን ያለው ዎል ክሬት ማድረግ ችለናል ማለት ነው። ስለዚህ ዎሎችን እንዴት ሞዲፋይ ማድረግ እንደምንችል እያየን ነው። እዚህ ጋር እንደምታዩት ስኬሉ 1 to 100 ነው። እዚህ ጋር እንደምታዩት ዲቴል ሌቭሎች ኮርስድ 3 አይነት ዲቴል ሌቭሎች አሉ። በጣም ዲቴል ሌቭል እንዲታየን ከፈለግን ፋይን ላይ ነው የምናደርገው። ስለዚህ እዚህ ዎል ላይ ያን ያህል ዲቴል ስለሌለው ያን ያህል አያሳየንም ማለት ነው ልዩነቱ። ወደፊት እናየዋለን እንዴት ልዩነት እንዳለው እርስ በርስ ያላቸው ነገሮች ማለት ነው። ቀጣይ ይሄኛውን ዎል ለመስራት እንሞክር። 15 ሳንቲም ቲክነስ ያለው ዎል ነው። ከዛ ከዚህኛው ጀምሮ እስከዚህ ድረስ እንሰራዋለን ማለት ነው። ከዛ በፊት 5.35 የሆነ 1 ሜትር ቲክነስ ያለው ዎል ይኖረኛል። እሱንም በዛው ክሬት እናደርገዋለን ማለት ነው። ስለዚህ አሁን አንዱን ዎል እንዴት እንደሰራሁት ስላሳየኋችሁ ፈጠን ብለን ሌላውን ክሬት ማድረግ እንችላለን ማለት ነው። ስለዚህ 8.78 የሆነ 15 ቲክነስ ያለው ዎል ክሬት አደርጋለሁ ማለት ነው። ከዛ ከዚህ ጋር ተነስቼ እስከዚህ ጋር 8.35 ብዬ ጽፍለታለሁ። ስለዚህ እዚህ ድረስ ነው ማለት ነው። ግን አሁን የሰራሁት ምን አይነት ዎል ነው? 20 ሳንቲም ቲክነስ ያለው ዎል ነው። ስለዚህ እሱን አንፈልገው። አሁንም ኤዲት ላይ ገባለሁ። ከዛ ኤዲት እለዋለሁ። ኤዲት ከማድረጌ በፊት ምን ማድረግ ረስቻለሁ? ዱፕሊኬት። ስለዚህ ዱፕሊኬት አደርገውና አሁን የምሰራው ባለ 15 ሳንቲም ነው። ስለዚህ 20 የምትለዋን 15 አደርጋታለሁ። ስለዚህ 150 የሆነ ነው የሚሆነው። ከዛ በኋላ መጥቼ 20 የምትለዋን እዚህ ጋርም 15 አደርጋትና ኦኬ እለዋለሁ። አፕላይ ብዬ ዘጋለሁ። ስለዚህ 15 ሳንቲም ቲክነስ ያለው ዎል ክሬት ማድረግ ችያለሁ። ከዛ በኋላ ፓተርኑን ክሬት ለማድረግ ራይት ክሊክ ነካና ኦቨርራይድ ግራፊክስ በኤሌመንት እለዋለሁ። ከት ፓተርኑ ላይ መጥቼ ባክግራውንዱን እቀይረዋለሁ ማለት ነው። ስለዚህ እንደዚህ አይነት ይሰጠኛል ማለት ነው። እዚህ ጋር እንደምታዩት አንድ አይነት የሆነ ማለት ነው። ሌላው እኛ ላይ ያልተሰራው ነገር ይሄኛው ዎል የተወሰነ ይጠጋል። ይሄኛው ዎል በደንብ ይሄዳል ወደዚህ። ስለዚህ እሱን ለመስራት ምንድነው የምናደርገው? ይሄኛውን ላይ ድረስ እንወስደዋለን። ይሄኛውን አምጥተን እዚህ ጋር እናጋጨዋለን። ስለዚህ ከዚህ ጀምሮ ያለው እዚህ ድረስ ሴም ይሆናል ማለት ነው። ከዛ በኋላ ምንድነው የምናደርገው? ዎል ላይ መጥቼ ፓተርኑም ኤቭሪቲንግ እዚህ ላይ ነው ያለው። ስለዚህ 1 ሜትር የሆነ ነው የምሰራው። አሁን ከዚህኛው ጥግ እስከዚህ ድረስ 5.35 የሆነ 1 ሜትር ቲክነስ ያለው ዎል ነው የምሰራው። ስለዚህ እሱን ዎል ለመስራት ከዚህ ጥግ ጀምሬ 5.35 እስኬፕን እነካለሁ። ከዛ በኋላ እዚህኛው ጥግ ድረስ አምጥቼ ይሄኛውን ሙቭ ለማድረግ ሙቭ ነው የምነካው። ስለዚህ ሙቭን አምጥቼ እዚህ ጋር ሙቭ አድርጓለሁ ማለት ነው። ዘን ይሄ ነገር እዚህ ጋር ነው የሚያልቀው። ይሄ ነገር እዚህ ድረስ ይመጣል ማለት ነው። ስለዚህ ይሄ ነገር እንደዚህ የሚያስቸግራችሁ ከሆነ አላይን ትሏለን። ስለዚህ አላይን አድርጓለሁ እዚህ ጋር ማለት ነው። ከዛ በኋላ ግን ይሄኛው በ20 ሳንቲም ነው የተሰራው። ስለዚህ እሱንም ስቲል ኤዲት አደርገዋለሁ ማለት ነው። ኤዲት ታይፕ ለዋለሁ። ኤዲት ዘን ኤዲት ከማለቴ በፊት ዱፕሊኬት እንዳትረሷት እቺን ነገር። ስለዚህ አሁን 100 ነው የምሰራው። ስለዚህ 1000 ነው የሚሆነው ማለት ነው። 1000 የሚሆነ ነው የምሰራው። ከዛ 20 የምትለዋን 100 አደርጋታለሁ ማለት ነው። ስለዚህ አፕላይ ለውና እወጣለሁ። ስለዚህ 1 ሜትር ቲክነስ ያለው ዎል ሰርቻለሁ ማለት ነው። ከዛ ራይት ክሊክ ነክቼ ኦቨርራይድ ለዋለሁ በኤሌመንት። ከዛ በኋላ ከት ፓተርኑን መጥቼ እቀይረዋለሁ ማለት ነው። ስለዚህ አልሙኒየም ያደርገዋል። ከዛ በኋላ ስንመለስ ሴም ቲንግ እዚህ ጋር 1 ሜትር ቲክነስ ያለው ዎል መስራት ችያለሁ ማለት ነው። ከዛ ምንድነው የምናደርገው? እዚህ ጋር ያለችዋን ነገር ለመስራት እንሞክር። ስለዚህ እሱን ለመስራት ምን አይነት ነገር ነው የሚፈጠረው? ቼክ እናደርገው ተመልሰን። ስለዚህ ዎል ክሬት አደርጋለሁ። ኦልሬዲ 150 ብዬ የሰራሁት ዎል አለኝ። አሁን ድጋሚ መስራት አይጠበቅብኝም። ስለዚህ 150 የምትለዋን ፈልጌ እሷን መርጣትና ከዚህ ጋር ተነስቼ አሁን ሴንተሩን የያዘብኝ
ሴንተሩን ያዘብኝ ይሄኛውን ዎል። ስለዚህ ሴንተሩ እንዲይዝብኝ አልፈልግም፣ ከዚህ ጥግ እንዲሰራብኝ ነው የምፈልገው። ስለዚህ እሱን ለማስተካከል ምንድነው የማደርገው? ዎል ከመረጥኩ በኋላ እዚህ ጋር ዎል ሴንተር ላይ ነው የሚላለ። ስለዚህ ፊኒሽ ፌስ ኤክስቴሪየር ፊኒሽ ፌስ መርጬ በዚህኛው ሰራዋለሁ። ኢንቴሪየር ካልኩት ወደ ውስጥ ስለሚሰራብኝ ማለት ነው። ስለዚህ ኤክስቴሪየር ፊኒሹን ከሰራው በኋላ የተወሰነ ምን ያህል እንደሚሄድ ተመልሼ ማየት እችላለሁ። ስለዚህ 3:45 ድረስ ነው የሚሄደው ማለት ነው። 3:43 የሚለው ነው ከዚህኛው ሴንተር 3:43 ያክል ነው የሚሄደው ማለት ነው። ስለዚህ በዚህኛው ኬዝ 3:43 ብዬ ጽፋለሁ። ከዛ በኋላ 3:43 ከጻፍኩኝ በኋላ አሁን የምቀጥለው በዚህኛው ሳይሆን በፊኒሽ ፌስ ኢንቴሪየር ነው ማለት ነው። ስለዚህ ፊኒሽ ፌስ ኢንቴሪየር ያለውና ከዚህ ጋር ደግሞ ተነስቼ ወደዚህ ስንት እሄዳለሁ ማለት ነው። አይ ቲንክ ከጥግ መምጣት ይጠበቅብኛል፣ እሱን ዳይሜንሽን ስላልተሰጠኝ ማለት ነው። እሱን ዳይሜንሽን ከዚህ ጋር እስከዚህ ጋር ምንም አይነት ዳይሜንሽን አልተጻፈልንም። ስለዚህ ይሄኛውን ቀድሜ ይሄኛውን ዎል መስራት ይጠበቅብኛል ማለት ነው። ስለዚህ እሱን ለመስራት ምንድነው የምናደርገው? 1 ሜትር ዎላችንን ኤዲት ማድረግ እችላለሁ። ስለዚህ ይሄኛውን 1 ሜትር ዎል ኮፒ ላድርገው ለምሳሌ በዛው እንድታዩት ማለት ነው። ስለዚህ ከጥጉ ጋር ይዤ ኮፒ አደርገዋለሁ ማለት ነው። ስለዚህ ባይ ዲፎልት ሬቪት ትራክ ያደርገኛል እዚህ ጥግ ላይ እንደምታዩት ማለት ነው። ካለፍኩኝ ትራክ አያደርገኝም። ልክ እሱ ጋር ስደርስ ትራክ ያደርገኛል። ስለዚህ እሱ ጋር ከደረስኩኝ በኋላ ይሄኛው ቁመቱን ሳይ 5:42 ነው የሚለኝ ከጥግ ጀምሮ ማለት ነው። እሱ ስንት ነው መሆን ያለበት? 5:38 ነው መሆን ያለበት። ስለዚህ እሱኛውን 5:38 አድርጓለሁ ማለት ነው። 5:38 ይሆንልኛል። ከዛ ግን ይሄንን ድጋሚ ማስቀመጥ ይጠበቅብኛል ማለት ነው። በዚህ አላይን ማድረግ እችላለሁ። ይሄንን አላይን ተደርጓል። ይሄኛውን ዎል ከሰራው በኋላ ፓተርኑ ግን ይለያያል። ስለዚህ ይሄንን ፓተርን ለማምጣት እዛው እስካሁን ስንሰራ የነበረበት ውስጥ ነው የምንገባው። እነካዋለን፣ ራይት ክሊክ እንነካለን፣ ኦቨርራይድ ባይ ኤለመንት። ከዛ በኋላ ባክግራውንድ ላይ መተን ኮንክሪት የሆነ ቴክስቸር እንሰጠዋለን ማለት ነው። በዚሁ 40 ሳንቲም ቲክነስ ያለው ሶሊዱን እንስራውና ዙሪያውን እንጨርሰው ማለት ነው። ራክት ዎል እመርጣለሁ። ከዛ እዚህ ጋር ባለ 20ውንም ማድረግ ትችላላችሁ፣ ቀጣዩንም ማድረግ ትችላላችሁ። ይሄ በዚህ ሳይድ ሳይሆን በፊኒሽ ፌስ ኤክስቴሪየር ይሄንን ወደ ውስጥ አድርጌ ሰራዋለሁ ማለት ነው እስከዚህ ድረስ። ስለዚህ ይሄንን አሁን ግን ኤዲት እለዋለሁ፣ ዱፕሊኬት አደርገዋለሁ። 400 ነው የተባልኩት 40 ብዬ ጽፋለሁ እዚህ ጋር። ከዛ 2 የምትለዋን አጠፋታለሁ። 40ን ከጻፍኩ በኋላ 20 ላይ መጥቼ 40 ብዬ ጽፋለሁ። ስለዚህ ኦኬ ብዬው አፕላይ ብዬ ጨርሳለሁ ማለት ነው። ስለዚህ 40 አድርጌዋለሁ። ከዛ እስካሁን ይሄኛው የሚለየው ይሄኛው ሶሊድ ነው። ስለዚህ ሶሊድ እንዴት ማድረግ እንደምንችል እናያለን ማለት ነው። ከዛ በፊት ግን ይሄ ዎል አጥሮ ይሄኛው እስከ ጥግ መምጣት አለበት። ይሄኛው እንደዚህ እንዲገጥም ማለት ነው። ስለዚህ ይሄኛው ራይት ክሊክ ኦቨርራይድ ባይ ኤለመንት እለዋለሁ። ከዛ ባክግራውንድ ከለር ላይ መጥቼ ሶሊድ ፊል የሚላል እዚህ ጋር ሶሊድ ፊል አደርገዋለሁ። አፕላይ ብዬ ኦኬ እለዋለሁ ማለት ነው። ስለዚህ አሁን ሙሉ ፓተርኑን ጨርሰናል። ቀጣይ የምናደርገው የዚችኛዋን ወደ ላይ መውሰድ ነው የሚሆነው ማለት ነው። ስለዚህ ፊኒሽ ፌስ ኢንቴሪየር ነው የሚሆነው። አዎ ፊኒሽ ፌስ ኢንቴሪየር ነው የሚሆነው። ስለዚህ ከዚህኛው ጋር ራሱ ትራክ ስለሚያደርግልኝ ክሊክ አደርገዋለሁ፣ ዘጋዋለሁ ማለት ነው። ከዛ ስኬፕን ስነካ ሙሉ የተሰራ 4 ማዕዘን ይኖረኛል። ከዛ በኋላ ባለፈው እንዳሳየዋችሁ እዚህ ጋር ፊሌት አርክ የምንሰራበት ይኖረናል። ስለዚህ ፊሌት አርክ ሰርቼ ሁለቱን ክሊክ ካደረግኩ በኋላ ወደዚህ መምጣት እችላለሁ። ከዛ በኋላ እዚህ ላይ መጥቼ ስንት ነው 170 ችኛዋን ማለት ነው 170 ብዬ ጽፍለታለሁ ማለት ነው።
170 ይጽፍለታለሁ ማለት ነው። ወላይ ኦኬ እየጻፈልኝ አይደለም። ይሄኛውን እንደዚህ ከምናደርግ ይሄን ከመረጥን በኋላ ራዲየስ ማስገባት እንችላለን። ስለዚህ ራዲየሳችን 170 ነው። እዚህ ጋር 170 ብዬ ጽፍለትና ሁለቱን ክሊክ ሳደርግ በዲፎልት 170 ላይ ይወስዷል ማለት ነው። ይሄ የተፈጠረበት ምክንያት ምንድን ነው? ባለ 20 ነው የሰራሁት፣ ኤዲት አላደረኩትም። ከዚህኛው ጋር ግን አንድ አይነት ነው የሚሆነው። ስለዚህ እሱን ኤዲት አደርገዋለሁ መጀመሪያ ማለት ነው። ስለዚህ ይሄንን ኤዲት ለማድረግ ድጋሚ መስራት አይጠበቅብኝም። ይሄኛው 15 እንደሆነ አውቃለሁ። ይሄን ስነካው ግን እዚህ ጋር 200 ነው የሚለኝ። ስለዚህ ይሄኛውን ከመረጥኩ በኋላ እዚህ ጋር ማች ታይፕ ፕሮፐርቲ አለኝ። ስለዚህ ይሄኛው ከዚህ ጋር አንድ አይነት አድርግልኝ፣ ከዚህ ጋርም አንድ አይነት አድርግልኝ ብዬ ሰጠዋለሁ ማለት ነው። ስለዚህ አሁን ከሰራሁኝ በኋላ አርክቴክቸር ዎል ላይ መለሳለሁ። ከዛ እዚህ ጋር ፊሌት አርክ ምትል ትኖረኛለች። እሷን ከመረጥኩኝ በኋላ ሁለቱን መርጣቸዋለሁ። ከዛ በፊት ራዲየስ መስጠት እችላለሁ፣ 170 የሚለውን ማለት ነው። ስለዚህ በ170 ክሊክ ያደርግልኛል። ይሄ የተፈጠረበት ምክንያት 170 እየሰራሁበት ያለው ዎል ባለ 200 ስለሆነ ነው። እሱን እዚህ ጋር ክሊክ አድርጌ 150 ላይ ማድረግ እችላለሁ። እንደገና ቅድም እንዳደረጉት ማች ፕሮፐርቲም ማድረግ እችላለሁ ማለት ነው። ስለዚህ እሱን ለማምጣት የመጀመሪያው ሜትድ 150 ማድረግ ነው። ፊኒሽ ፌሳችን በእኩል አልተሰራም ይሄኛው። አሁን የተፈጠረውን ነገር አውቄ ነው ያደረኩት፣ ምክንያቱም እንድታዩት ስለፈለኩኝ ነው። የመጀመሪያው ምንድነው? ዎል ነው። ዎል መረጥን። ከዛ እዚህ ጋር መጣናል። እዚህ ጋር ከመጣን በኋላ ፊኒሽ ፌስ በሰራንበት ላይ አይደለም እየሰራን ያለ ነው። ይሄኛውን ዎል ሴንተር ላይ መውሰድ አለብን ማለት ነው። ምክንያቱም የእነዚህን ሴንተር ስለሆነ ወስዶ የሚሰራው። ስለዚህ ይሄኛውን ከዚህ ጋር ወደዚህ ጋር ወስደዋለሁ ማለት ነው። አሁን ደግሞ ይሄኛው ተፈጥሯል። ይሄ የተፈጠረበት ምክንያት ደግሞ ይሄኛው በ20 ሳንቲም የሰራ ነው። ስለዚህ ይሄንን በ15 ሳንቲም ማድረግ ይጠበቅብናል። ልክ በ15 ሳንቲም ስናደርገው ይሄኛው በትክክል መጥቷል ማለት ነው። ስለዚህ ዎል ብለን ስንመርጥ ይሄኛውን አንደኛ 150 አድርገን መጀመር እንችላለን። ግን ኢትስ ኦኬ በ120 ሰርተ ነው። ለምሳሌ አንደኛውን ኤዲት አድርጌ 150 ላይ አድርጌ ነው ያስተካከልኩት። አንደኛውን ደግሞ እስቲ ይሄኛውን በባለ 20 እንስራውና ራዲየስ አብርተን እንስራውና ዘን ማች ፕሮፐርቲን ደግሞ እንጠቀም። ይሄኛው ክሊክ አደረኩኝ። ከዛ ማች ፕሮፐርቲን መረጥኩኝ። ይሄኛውን መርጬ ይሄኛውን ነካ። ስለዚህ ባይ ዲፎልት ይሄኛው እዚህ ጋር ያሉት አራቱ እንዳለ እነዚህ አራቱ አንድ አይነት 150 ሆነልኝ ማለት ነው። ከዛ አራቱንም ለመምረጥ ሰሌክት አድርጓለሁ። ድራግ ነው የምታደርጉት። ስለዚህ ሰሌክት አድርገውና እነዚህን ከመረጥኩ በኋላ ራይት ክሊክ ነካለሁ፣ ኦቨርራይድ መርጣለሁ፣ በኤሌመንት ለዋለሁ። ከዛ ከት ፓተርን ላይ መጥቼ ቅድም የሰጠሁትን ፓተርን ሰጠዋለሁ ማለት ነው። ከዛ ፕሌይውድ የሚለውን አፕላይ አድርጌ ጨርሳለሁ ማለት ነው። ስለዚህ ይሄን ይመስላል። እንደምታዩት ዳይሜንሽኖቹ የተወሰኑ እንጨምርበትና የዛሬውን ሌሰን እንጨርሳለን ማለት ነው። ይሄ 1 ሜትር እንደሆነ ስሩ ተብለናል። 1 ሜትር እንሰራለን። 1 ሜትር ከሰራን በኋላ ከዚህ ጥግ እስከዚህ ጥግ እዚህ ጋር ጨምርናት 35 ነው መሆን ያለባት። ስለዚህ እቺኛዋን 35 እናደርጋታለን ማለት ነው። ልኬታችን ከጥግ እስከ ጥግ 35 መምጣት አለበት። ይሄኛው እዚህ ጋር እንደምታዩት 5:28 ነው መሆን ያለበት። ይሄኛው ግን እየለካ ያለው ከዚህኛው ጋር ነው። ስለዚህ ይሄንን ከዚህ ጋር እንዲለካ 5:28 አደርገዋለሁ። በዚህ ጋር የምንቀንሰው ነገር አይኖረንም ማለት ነው። ሌላ ዳይሜንሽንም ክሬት እናድርግ እዚህ ጋር እስከዚህ ጥግ። ይሄም 5:38 ነው መሆን ያለበት። ይሄኛው ደግሞ 5:35። ስለዚህ ይሄንን ማስተካከል ትችላላችሁ ማለት ነው። ይሄንን ጨምር
8 ብዬ ጽፍለታለሁ። ስለዚህ 538 ላይ ክሬት ያደርገዋል ማለት ነው። ይሄኛውንም ልክ እንደዛው መርጬ እዚህ ጋር 535 ብዬ ጽፍለትና ኢንተር እለዋለሁ ማለት ነው። ስለዚህ ይሄ 538 ሆኗል። ይሄ 535 ሆኗል። ይሄ 1 ሜትር ሆኗል። ይሄኛው 1 ሜትር መሆን አለበት። ይሄኛውንም 1 ሜትር አደርገዋለሁ ማለት ነው። ከዛ ሌላ ዳይሜንሽን ከዚህ ጥግ እስከዚህ ጥግ ዳይሜንሽን አለ ማለት ነው። 9 ከ20 ይላል። እዚህ ጋር 875 ነው መምጣት ያለበት። ስለዚህ 875 እናደርገዋለን ማለት ነው። ይሄኛውን መርጠን መጨረሻ ላይ አላይን ማድረግ ትችላላችሁ። 875 አድርጌ ከፍ አደርገዋለሁ ማለት ነው። ከዛ ይሄኛውን አላይን ጀስት ማድረግ ትችላላችሁ። ይሄን ላይን ከዚህኛው ጋር አላይን ማድረግ ትችላላችሁ ማለት ነው። ስለዚህ ይሄን ዳይሜንሽን ድጋሚ እዚህ ጋር ክሬት ማድረግ አለብኝ። 875 ከዛ እዚህ ጋር 15 ሳንቲም ክሬት አደርጋለሁ። ከዛ በኋላ 3 ይህንን ክሬት አደርጋለሁ ማለት ነው። ይሄኛው ያጠረበት ምክንያት 343 ይሄኛውን ወደ ላይ ስለሳብ ነው። 343 እዚህ ጋር 15 አለ። ሌላ ዳይሜንሽን ያላስገባ ነው። እዚህ ጋር 40 ሳንቲሙ ላይ ስቲል ዳይሜንሽን አለ። ከዚህ ጋር እስከዚህ ጋር 40 ሳንቲም እንደሆነ ማሳየት አለብን። ከዛ ራዲየስ ደግሞ አለ። ራዲየስ ለማሳየት ራዲያል የምትላለች ራዲየሱን አሳያለሁ ማለት ነው። ከዛ ይሄኛውን ከመጣው በኋላ ይሄኛው 170 መሆን አለበት። ስለዚህ ይሄኛው እዚህ ጋር እንደምታዩት 170 መሆን አለበት ማለት ነው። 343 የሚላለን ከዛ 170 ይኖረናል። የዚህኛውን ዳይሜንሽን ካስቀመጥን በኋላ አይ ቲንክ ጨርሰናል። ስለዚህ ይሄን ይመስላል ይሄኛው ፍሎር ፕላናችን ማለት ነው። ሁሉንም የወል ታይፖች በደንብ ፕራክቲስ አድርጓቸው። ሬቪት ላይ ደስ የሚለው ነገር እንደምታዩት እንሳሳታለን፣ ማስተካከል እንችላለን፣ እንሳሳታለን፣ ማስተካከል እንችላለን። አንድ ነገር ለመስራት በጣም ብዙ የሆነ ሜቶዶች ይኖሩናል ማለት ነው። ስለዚህ እሱን አብረን ቼክ እናደርገዋለን። ሁለተኛው ቪዲዮ ላይ እስከነገናኝ ቴንኪው። የዛሬው ትንሽ ረዘም ብሏል። ቻፕተር 4 እንዳልኳችሁ ሞዴሊንግ ለመስራት በጣም ወሳኙ ፓርት ነው። ፕራክቲስ እያደረጋችሁ ቶሎ ቶሎ ተለማመዱ። ብዙ ጥያቄ ሊኖራችሁ ይችላል። በዚህኛው አርብ ጥሩ ሴሽን ይኖረናል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ቀጣይ እስከነገናኝ ሰላም ሁኑ። ቴንኪው